ሰላም ፋሚሊ በአዲስ ቪዲዮ መጥተናል። እንደተለመደው ሰብስክራይብ፣ ላይክ፣ ሼር ምናምን እያደረጋችሁ በቃ እኛ ቪዲዮ እንለቃለን ምናምን ነገር በአዲስ ቪዲዮ መጥተናል። የማይገጣጠም ወደ እያወራን እንዲድንቁቁ እናደርጋቸዋለን። ቪዲዮ ሪያክት እናደርጋለን። በቃ ይመቸን። ጸዴ ቪዲዮ ይዘናል። ጸዴ ቪዲዮ አለ። አብረን እንሳቅ። ወደ ገደለው የሚል ነገር አለ። ምን አንተ እኮ ማለት ነው አንተ በጣም ሰዎች ነው ሙሴን እኮ ባህል ሲከፈል ያለው ፈረንጅ በቃ ምንም ነው የማይገድበው። ቀልብ ላይ ነው። ኃጢአት ነው። በጣም ነው ኃጢአት ነው። ግን እነሱ ጋር እንደዚህ አይታሰብማቸው ይላሉ። አንተ ብራዚል ውስጥ አላየሽም? የክርስቶስ ነው የሆነ ሰዓት አንቺ የእሳት ላይ አንብበዋል እንዴ? ወሬ ምንሽ ሳሚዳ የሚያስታውስ ምን ታታ ሲሮጡ እሷ ማምራ መሮጣቸው ምንድን ነው? ቆይ አልገባኝም። እኔም አልገባኝም። ምን እሺ፣ በጥብጥ የቆየ ቪዲዮ ነው ሲጀመር የቆየ ነው ሳይጀምር ነው ከዛ በላይ ጀምር ነው የሚያስታውስ ነው። ግን እንኳን ድሮ እኮ ማለት ነው ረብሻ እኮ ኖርማል እኮ የቆየ ነው ሲጀመር እንትን ነው የዛ እንትኑ የፖለቲካ አጫሉ ጊዜ ነው መሰለኝ። ያጫሉ ላይ መሰለኝ የቆየ ቪዲዮ እኮ ነው። ተይም እንደ ሻሽ ለቆይ ይዛል ትንሽ ከዛ ራሱ አይቆይም ብለሽ ነው ጃሲ የሚያስታውስ መኪናችን ጋር ደርሰናል አለችና የሚሰራው ቪዲዮ ሲያጣ ነው እንዴ? አንቺ የሚሰራው ቪዲዮ ሲያጣ ነው የቆየ እኮ ነው። ኧረ እኮ በዛም ጊዜ ቢሆን ምን አይነት ቪዲዮ ነው ማለት ምሮጣን ገባ ምናምን ይላል። ምን እሺ ረብሻ ምናምን ተነስቶ ነው የሚሆነው። ደግሞ ፊውዝ ነህ እንዴ? የሆነ እንትን ወጥቶ ረብሻ ሲነሳ ሲሮጡ ደንግጣ ብለህ ትሮጣለህ ነው በቃ ምንም አታመጣም። እሺ ይሁን ቀላል ነው እንዴ? ተመችቶ ተበሏል። አንተ ነፍስ ሲመጣበት ገና እንዲ ሰውዬው ወጥራ ትጸዳለህ። አንተን እኮ አልበረክት ብሏት እኮ ይመቻል። እንዲህ ዙም አድርገው ምናምን ጠብን አደረገችበት እንጂ ነው
አልሞላችሁም እኮ እንዲህ እኮ ነው የሚኖረው። ጠባ አድርገው መለሰችው። እንዲያሲስ ነው ጸሎታን ሳይሆን ተወስደ ነበር። ሰውነት ቅርጽ አልባ ነው። ስፖርት መስራት ግን አትወድም። ቅርጽ አለው ቅርጽ ይሄን ያ ተከሻዋ አይደለ። አሁን ታዲያ ምን ሆኖ ነው እንደዚህ ነው? ውርጭ ምናምን አውጥቶ ቅርጹ ራሱ ትፍትፍ ጥርሷ ራሱ በጣም በቃ አእምሮ ውስጥ ምንም እውቀት የለም። አእምሮ ውስጥ ምንም እውቀት የለም። ማንበብ ያስጠላል። ሞቲቬሽን እያደረገ ነገርን ግን ለማስተካከል ምንም አይነት ጥረት እያደረግክ አይደለም። ምንም ገንዘብ ሳይኖርህ ሙሉ ገንዘብህን እያጠፋው ነው። እቺ ሰውዬ ሰዓት አንድ በር ነው ትዝ የሚለኝ የሆነ ቪዲዮ አይተኸው ይህንን አግብታ መጠፋ ሰራተኛ ጠፋች ምናምን ብሎ ይሰራል የሆነ የምታበላሸው ምክንያቱም ሰነፍ መሆን፣ ድሃ መሆን፣ ገንዘብ ማጥፋት፣ ባሉበት መቅረት ግን እኮ ማለት ነው እንደ ማንኛውም ሞቲቬሽን አንተ ሞቲቬት እኮ የሌለ ነው ሚካኤል። እኔ አስቀኛል ኮሜዲ ማሳብ ሲሆን አለ የሆነ ነገር እኮ ሀሳቡ ጸዴ ነው ሚካኤል። እሱ እኮ እንትን ነው አለ ፈኒ ያደርጋል። ግን የሆነ ሰዓት እሱ ሲሪየስ ሆነ ነው እያወራሉ ሞቲቬት እያደረገ ነው። ድምፁን አቀጣጥ ነው እሱማ ነው እና በእኛ አቀባበል ነው የምልሽ እኮ ግን ሀሳብ ውስጥ የሆነ የሚገርም የሆነ ሰዎችን እኮ በስራ ነው ሞቲቬት አንተ ፖድካስት ጀምሯል። ሞቲቬት ያደርጋል ፈጀት የሆነ ይወሰነ ምን አንተ ያነቃቃል ስለ አይደለም ለሌላው ሰው ነው እኮ ለሌላው ሰው እና ያነቃኛል ብሏል። ያኛው አንተ ሲጀምር ሞቲቬሽን ማያስፈልግ ነገር ምንም በቃ የሆነ ሞቲቬሽን በዚህ ኢትዮጵያ ውስጥ በተለይ የሆነ ሳለ እሱ ሰምቷል። ከዛ ምልህ እኮ የሆነ በጣም እንትን ላውቀሽ ያወጣዋል። ግን እኔ እንጃ ብቻ ግን እንዲህ ቀጣይነት ያለው ለውጥ በራስህ ለማምጣት ሞቲቬሽን ብቻ ምንም ለውጥ የለም። የእኛ አእምሮ አሰራሩ በባህሪው ቀላል ነገር ማውደድ ይወዳል። ባሉበት መቅረት፣ ሰነፍ መፍራት ይወዳል። ግን ራሷን መቀየር አልሰለም ሶሻል ሚዲያ ላይ ጎን ለጎን ስራ ሰራለች። ግን ስኬታማ ነች። ስኬታማ ነው ስኬታማ ነች። የሆነ ነገር ላይ ዩቱብ ላይ የሚከፈለው ብር ከኢትዮጵያ ኑሮ በጣም እነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል። በጣም ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። አበራራ ሰምቷል። በጣም ደስተኛ ባልመጣ ራሱ ደስተኛ ነኝ። ከኢትዮጵያ ኑሮ በጣም አሪፍ ነው። ቁርስ ዶሮ ነው፣ ከዶሮ ስጋ ዱባይ እያለ እየሰማ ማስራት የለም። ጠዋት የምንጠጣው ራሱ ወተት ነው። ወተት ሆን ሻይ ትንሽ ቀልቀል ያደርጉባታል። ተሰምቶኝ ማለጦ ሰለምዛ ተሳ ግን አቆዩም ነው መሰለኝ በደንብ ባለው ለመቆየት ጸዴ ጥፋት ካጠፋ ትንሽ አሁን 3 ወር 4 ወር ቢያዙ ኩሻፕ ብትሰራ በቃ ዝም ብላውን ምንሽ ኮንዲሽን አለ ለእንትን ሰው ለስፖርተኛ ደግሞ የኔ ስፖርት ቤቱ ይኖረዋል። በጣም ደስተኛ ናት ታውቃለህ። አንተ እኔ ራሱ ደስተኛ ነኝ። እሷ አራራጭ ይወጣሰ አታጓጓኝም። ቁርስ ዶሮ ነው፣ ከዶሮ ስጋ ነው፣ ከስጋ ሩዝ ነው ምናምን ይመችሽ። ሬት ነው መሰለኝ
ወሬ ምታንደ ምን ያለች በደረተኛ ምን ያለች መጀመሪያ ክትትል ታውቃለህ በቃ አሬ በያላል ተጫወተብን በላል እናቴ ትቆጣኛለች። አላህም አይወድም። በጣም ፕሮፌሽናል በሆነ መንገድ ላይም ላይ ምን እናቴ አትፈቅድልኝም። እናቴ ያለችው ነገር አይሆንም። ኃጢአት ነው። እናቴ ያለችው ነገር ከነ ደህና ነገር እንደሚሆን አውቃለሁ። እናቴ አልፈቀደችልኝም። አሁን ምን አይደል እንትን ነው ደግሞ አሁን ግን እኮ እንትን ብለዋል። ኧረ እባክህ ተፈራረሙ። ተስማማችሁ። ነፍስ ነው ማለት ነው። እኔ ሲታሽ ማየት በጣም ስንቱን እንደዚህ አንተ ተይሱ ግፍ እናቴ ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝ አከብራለሁ ማለት ነው። ባክን ያትሽሉ ነው ገበናት እንዴ 10 ሚሊዮን ብር ተደባደበና ያሸነፈ ይወሰድ ማለት ቁማር ይባላል። ለምን አባራ ይባላል? ቁማር ይባላል አለችና ደግሞ ማለት ነው አልጮትም ማለት ግን ፕሮፌሽናል ፋይት ከሆነስ ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ ይችላል። እንዴት ከተደረገ 10% ከትኬት ከተሰጠኝ እኔ ፋይት ማድረግ ይችላል። በፕሮፌሽናል መንገድ 10% ከሰጣችሁ ይኸው ከዛ በኋላ 10% ሰጣችሁ ገብቶሻል። አሁን ከሚገኘው ብር ላይ ነው 10% የሚለው እኮ ከሚገቡ ሰው ላይ ከተለቀለቁም 10% ስለ ከተመታ 10% እንደዛ እንጃ እንደዛ ነው እንትን ነው መሰለኝ። ከሚገኘው ገቢ የማን ነው ገቢው? ለራሱ ማለት ነው ካሸነፈ ያዘጋጁት ናቸው። ይሄ ደግሞ ላዘጋጁ ነው ዋናው ገቢ ይኸውልህ ያዘጋጁት አሉ እነሱ ናቸው ብሩን የሚሰበስቡት እነሱ ናቸው። እንትን ውስጥ ለማን ነው ገቢ? ዋናው ገቢ ያሸነፈው ሰው ይበላል። 5 ሚሊዮን ተፈራርሟል አይደል? እና ታዲያ አዘጋጆቹ አዘጋጅ ብቻ ለጋራ ጥቅም ነው። እንደዛ አዘጋጆቹም የሚያገኙት የሚገርም ብር አለ። ተጫዋቾቹ ብቻ ፋይናሉ በውርድ ወይም በቁማር ማሸራትን አስፋፋለሁ ማለት ነው። ማይታሰብ ያው ይህ ቪዲዮ ያወጡታል። አሁን መጥተው ማለት ነው እውነት ሳወራ ያወጡታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉ፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይህን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄ ነው መልዕክቱ።
ጅራሉ ላይ ቀርባል። ምን አለች? ውጭ ማርስ ይላል። አው እነዚህ ልጆች ግን በጣም ነው ጥፍት ያሉት። ከተበደርኩ እኮ ነው። ምን ማለት ነው? መልሼ ነው ማለት ለኛ እንደዚህ ባለፈው እያየሁ ነው የገባው። እያየሁ ሮጠ ስገባ እያየሁ አሁንም እኔ እንዳየህ ነው የምገባው። እኔ ከሌላ ሰው መበደር ይከብደኝ ነበር እንዴ? አበዳሪ አይሮጥም ማለት ይመቻችሁ። አይዲያችሁ አይደለም ይመች ከአንተ ነገ ዳግመኛ ሰውን አየሁ አይደለም የረጅም ገንዘብ ነው እያልክ ፈልጓል። ገንዘቡ እያልክ ይሰጣል። ለምንድን ነው ወጣት ሁላችንም እኮ ችግር ያጋጥመናል። ኧረ ይደብራል። ማንም ወጣት እኮ ችግር ያጋጥመናል። እኔ ለዛ ነው የተደባበኩ ያለው። ኬት ታመጣለህ ብዬ ነው። ኧረ በእግዚአብሔር በእናትህ እንደ ከሌለኝ እኮ በቃ አለመበደር እችል ነበረ። ከሌለኝ አልበደርም ነው በቃ። አዎ ግን ኖርማል በቃ ቸግሮሃል። አይደረግም። ገንዘብን መመለስልህ ከሆነ ከዚህ በኋላ ያለን ግንኙነት ታወቃለህ። ሰው መስለኝ ነው እስካሁን ስልጣን ላይ መታወቅ መስሎኛል። ገንዘብ ብር ላይ ከንግድ ብር ላይ ያስወሰድብህ ይጠባበቃል። አበድር አታፍርም። የጀለስን አወጣጧን እሷ ከመሀል ነው ታውቃለህ። ወጣሽው ስህተቷ እኮ እሱ እኮ እሷ ነገር ብትመችኝ ቃሉን ታደንቋለች። አየህ በቃ የዛሬ ቪዲዮዎች ይሄንን ይመስላል። እነዚህን ይመስሉ ነበረ። እንደተመቻችሁ እንደተዝናናችሁ ተስፋ እናደርጋለን። ያው በቃ እንደተለመደው ሰብስክራይብ ላይክ ተቀጥቀጥ ያያችሁት ሰው እንዳለ ሰብስክራይብ አዲስ ነውና ሰብስክራይብ አድርጉልን። እና ይሄ ቪዲዮ ደግሞ ላይክ አድርጉ። ቴሌግራም ምንድነው ቴሌግራም አካውንት አለ። ቴሌግራም አካውንት ላይ ቪዲዮ መላክ ትችላላችሁ።